ፊልሙ ሲጀምር በቻይና ከተማ ሲሆን በዚህ ዓለም ውስጥ 5 ቀለበቶችን እንዳሉ ሁሉንም ሰብስቦ የሚያገኝ ሁሉ መላውን ዓለም መግዛት ይችላል። እናም ታኦ የተባለው አንድ ሰውዬ 4ቱን ሰብስቦ አሁን የመጨረሻው ቀለበት ቀርቶታል፣ የብረት ቀለበት። ነገር ግን የብረት ቀለበት ባለቤት ወንቱ ወጣት እንደሚሆን ማንም አላሰበውም። ስሙ ኦጂን ነው። በዓለም ላይ ያለው ማንኛውን አይነት ብረት የመቆጣጠር ችሎታ አለው። ራሱ ስለዚህ ኃይል አያውቅም። ይሁን እንጂ ጃን የተባለው ይህ አዛውንት በውስጡ ያለ የተደበቀ ኃይል በአንድ ደቂቃ ይገነዘባል። አዛውንቱ እጅንን የእሱ ደቀ መዝሙር እንዲሆን ጠየቁት። ነገር ግን እጅን እድሜውን ካየ በኋላ ወዲያውኑ እምቢ አለ። ሽማግሌው አልተቆጣም። ከመሄዱ በፊት አንድ ነገር ብቻ ይናገራል። ሀሳብን ከቀየርክ ወደ ከተማው ናፈልገን። ይህ ሲል ወደ ሌላ ቦታ በቴሌፖርት ወጣ። በዛ ቅጽበት እጅን ሽማግሌው እውነተኛ ጌታ እንደነበር ተገነዘበ። በዚያ ምሽት እጅን ወደ ቤቱ ሲመለስ አባቱ ማይክ በድንገት እየተንቀጠቀጠ መሆኑን አስተዋለ። ምን እንደተፈጠረ ሲጠይቀው በዚያ ቀን ቀደም ብሎ እጅንን ከገባባቸው ዘራፊዎች ጋር ውጊያ እንደመረጠ ተረዳ። ማይክ እሱን ለመጠበቅ ጣልቃ ገባ። ዘራፊዎቹ ክፉኛ ደበደቡት ብቻ ሳይሆን ማይክን በሁሉም ሰው እንዲንበረከክ አስገደዱ። በዚያ ላይ ጫማቸው እንዲልሱ በማድረግ አዋርዳቸዋል። ማይክ ሌላ አማራጭ ስላልነበረው ለልጁ ሲል ይህ ሁሉ መከራ ተቀብለዋል። እጅንን ይህንን ሲሰማ በቁጣ ተሞልቶ ወዲያውኑን ለመበቀል ፈለገ። ግን ማይክን እንደገና አደጋ ላይ ሊጥል ይችላል ብሎ ይፈራል። ስለዚህ እጅን በቂ ጥንካሬ እስከሚያገኝ ድረስ መጠበቅና ከዚያ በቀል ለመውሰድ ተመልሶ እንደሚመጣ ወሰነ። ወዲያውኑ አዛውንቱን ለማግኘት ወደ ከተማው ጉዞውን ቀጠለ። አዛውንቱ እጅንን እንደሚመጣ አስቀድመው ያውቃሉ። እንደደረሰም አዛውንቱ ይዘውና በቅጽበት ወደ አንድ አስደናቂ አዳራሽ በቴሌኮም ይወስዳቸዋል። ከዚያም ሆን ብሎ የእጅንን ጩቤ ነጥቆ ወሰደ። ጅን በረከት ሲፈልገው የነበረው ሰው መሆኑን ወይም አለመሆኑን ለመፈተሽ ይፈልጋል። ጩቤውን ወደ አየር ይወረውረዋል። እጁን ካለው ሮጦ እጁን በአይምሮ ለመቆጣጠር እየሞከረ በድንገት ጩቤው ወደ እጁ ገባ። ሽማግሌው ይህንን ሲያይ ሲጠብቀው የነበረው በመጨረሻ መምጣቱን አረጋገጠ። እጁን በጉልበት ተንበርክኮ እንደ ጌታው ተቀበለው። ከዚያ በኋላ አዛውንቱ ብረትን እንዴት እንደሚቆጣጠር ማስተማር ጀመሩ። እጁን በተፈጥሮ ተሰጠውን። በዚህ ጥበብ በፍጥነት ክህሎቱን ያገኛል። ከዚያም አዛውንቱ ከአንዱ ዋና ቀለበቶች አንዱን የብረት ቀለበት ጠሩ። እጁን በጥንቃቄ እንዲጠብቀው ይናገሩታል። ይህንን ሲናገር የብረት ቀለበቱ በራሱ በረረና በእጁን ጣት ላይ ተንሸራተተ። አሁን ደግሞ ከዚያ ያልተጠበቀ ቀለበት አዲሱን ተተኪ ሆኗል። እናም በማንናወጽ ሊጠብቀው ይገባል። ከዚያ ጋር ጃንግ ስለ ታኦ ይነግረዋል። እሱ ከ5ቱ ቀለበቶች 4ቱን አግኝቶ ዓለምን ለመግዛት የሰውን ዘር ለማጥፋት 5ኛው ቀለበት ለማግኘት ፈልጎ ነበር እንጂ ይህንን ሲሰማ ሁኔታው ለመቀበል ፈቃደኛ ባለመሆኑ ቀለበቱን ለመመለስ ሞከረ። ምክንያቱም ከፍተኛ ደረጃ ያለው የማርሻል አርት ሊቅ የሆነው ታኦ መዋጋት እንደሚችል ስላላመነ ነው። ነገር ግን ጃንግ ይህንን ቀለበት ለመጠበቅ የእሱ ግዴታ አካል እንደሆነ ያስረዳዋል። ምክንያቱም የብረት ንጥረ ነገሮች የመቆጣጠር መንፈሳዊ ኃይል ያለው እሱ እንደሆነ እና የቀለበቱን ኃይል የመጠቀም ችሎታ አለው። በሌላ ቦታ ሽሮንግ የሚባል አንድ ሰው እናያለን። እሱም የ3 ሴት ልጆች የዳንስ ትርኢት በጣም ይደሰት ነበር። ነገር ግን ከጥቂት ጊዜ በኋላ ከዚያ የሆነ እንግዳ ነገር እንዳለ ይሰማው ጀመረ። በድንገት ከሴቶቿ አንዱ ሽሮንን ለማጥቃት ሞከረች። ነገር ግን የእሳት አደጋ ባለሙያ ስለነበር እና እነዚህ ልጃገረዶች የሽሮንግን የእሳት አደጋ ቀለበት እንዲያመጡ ጌታቸው ስለላካቸው ልታጠምደው ፈለገች። በዚያ ምክንያት በመካከላቸው ከባድ ጦርነት ይፈጠራል። ይሁን እንጂ ልጃገረዶቹ
የሽሮንግን ጥንካሬ ማሟላት አልቻሉም እና ቀለበቱን ማግኘት አልቻሉም። ከዚያ በኋላ ሽሮንግ ቀለበቱ በመጠቀም የእሳት ጭራቅ የሚወጣበት አስማታዊ መግቢያ በር ይፈጥራል። ጭራቁ እነዚህ ልጃገረዶችን ሊያጠቃ ሲሆን ታኦ እዚያ ደርሶ ጥቃቱን በቀላል አስቆመው። የእነዛ ሴት ተዋጊዎች አለቃ ነበር እና ቀለበቱን እንዲያመጡ የላካቸው እሱ ነበር። ታኦ በጣም ኃያል ስለነበር ግዙፉን ጭራቅ በቀላሉ ያሸንፈው ነበር። ከዚያም በኋላ በአንድ ጥቃት ሽሮንን ገሎ የእሳት ቀለበቱ ከሱ ነጠቀ። ከዚያም ታኦ 5ቱን የኤሌሜንተሪ ቀለበቶች እየፈለገ እንደነበር ታወቀ። ከነዚያም ውስጥ 4ቱን በተሳካ ሁኔታ አግኝተዋል። ያልነበረው ብቸኛ የኤሌሜንተሪ ቀለበት የወርቅ አውራ ጣት ቀለበት ነበር። እናም አሁን የት እንደሚገኝ አያውቅም ነበር። ታኦ ሁሉንም ቀለበቶችን ለማግኘት በጣም የጓጓ ይመስላል። ምክንያቱም ይህ ዓለም ለመግዛት የሚያስችል ኃይል እንዲኖረው ስለሚያደርግ ነው። ለዚያም የወርቅ ቀለበት ብቻ ነው የሚያስፈልገው። ስለዚህ ከ6 ሴት ተዋጊዎች አንዷን ቀለበት ፈልጋ እንድታመጣለች አዘዛት። የዛ ሴት ተዋጊ ስም ዩጂ ነበር። ከጥቂት ቆይታ በኋላ 6ቱ ተዋጊ ሴቶች እዚያ ደረሱ። ግባቸው የጂንን ወርቅ አውራ ጣት ቀለበት የማግኘት ነው። ወዲያውኑ ግጭት ይፈጠራል። ጃንግን የሚዋጉት 2 ተዋጊዎች በጣም አስቸጋሪ ሁኔታ ያጋጥማቸዋል። ምክንያቱም ጃክ በማርሻል አርት ከፍተኛ ክህሎት ስለነበረው ነው። በሌላ በኩል ደግሞ ኢጂን የሚዋጉት ተዋጊ ሊይዛቸው ቻለ። ነገር ግን በዚህ ቅጽበት በጃን አንጓ ላይ የሆነ ነገር ስታስተውል ትኩረት ይለወጣል። ትኩረት የሚከፋፈል ነገር በመጠቀሟ ሌላ ሴት ተዋጊ በድንገት ኃይለኛ ጥቃት ሰነዘረባትና መሬት ላይ ጣላት። ከዛም ሌሎቹ 2 ሴት ተዋጊዎች በእርግጥ እንደሚቆኑባት የተገለጸው ጌታቸው በጣም ስለሚያምናት እና ሁሉ ጊዜ ኃይላቸው ስለሚያቀላቸው ነው። እሷ ከወደቀች በኋላ ከጦርነቷ አንዱ እጅን ወረወረውና ከላይ ወደ ታች ወረወረው። ይሁን እንጂ በፍጥነት የቴሌፖርት ችሎታ ተጠቅማ ከመውደቅ ታደገችው። ነገር ግን ደህንነቱ በተጠበቀ ሁኔታ ከማምለጣ በፊት ሌላ ተዋጊ እሷን ለማጥቃት አስማት ተጠቅሞ በተሳካ ሁኔታ ያቆስላታል። እጁን እሱን ለማዳን እንደቆሰለ ሲመለከት ሊያክማት ወሰነ። በቀጣይ ትዕይንት ላይ ጃኦ ወደዛ ቦታ ይደርስና እጁንን ለመውጋት ሲያስብ ሽማግሌው ደርሰው እጁንን ከሞት ያድነዋል። እጁን ሽማግሌው መቁሰላቸው ሲመለከት በጣም ይናደድና በዛም ፓወሩን ከፍ ይላል። እናም ጃኦ በአንድ ምንት ይገላግለውና በመጨረሻው ጃኦ አሸነፉት። ፊልማችን በዚህ ያበቃል። እኛም በትንሹ መገዝ ከፈለጋችሁ ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ ድጋፋችሁን አሳዩን። በቀጣይ ቪዲዮ እስከምንገናኝ ድረስ ይመቻችሁ።